ከዚህ ቀደም ፖስት አድርጌላችሁ በነበረው ፈንዲክስ ከሚሰኝ ፕላትፎርም ላይ 100K ፈንድድ ወስዳችሁ ትሬድ አድርጋችሁ ፕሮፊት መውጣት እንደምትችሉ ነግሬያችሁ ነበረ። እናም ያንን እድል በመጠቀም የሚጠበቅበትን ህጎች ፓስ አድርጎ 1000 USD ዊዝድሮ ተደርጓል። ዛሬ ጃንዋሪ 7 ከአራት ወር በኋላ ማለት ነው። እንዴት እንደሆነ ሂደቱን ላሳያችሁ። ፈርስት ኦፍ ኦል ኢንተርንሺፕ የሚባል ፕሮግራም አላቸው። እሱ ደግሞ ምንድነው 100K ፈንድድ አለ። እሱን ለአራት ዊክ ታርጌቱ $1000 ነው። እዚህ ጋር እንደምትመለከቱት $1000 ነው ታርጌቱ። ዊክሊ ፕሮፊት ታርጌት አለባችሁ። ይሄንን $1000 በአንዴ ሳይሆን የምትሰሩት ለአራት ሳምንት ተካፍሎ በየሳምንቱ 250 ልትሰሩ ይገባል። በአንድ ዊክ 1000 ብትሰሩ 250 ነች እንጂ የምትያዝላችሁ፣ ሌላው የተቀረው አይያዝም። በየሳምንቱ 250 ሰርታችሁ ለአራት ዊክ እሱን ስትጨርሱ ኢንተርንሺፓችሁን ፓስ ታደርጋላችሁ። ከዛ በኋላ እሱን ስትጨርሱ ፈንድር ትሆናላችሁ። ከዛ በኋላ ካፒታል ስኬል ማድረግ ትችላላችሁ። እስከ $10 ሚሊዮን ድረስ ካፒታላችሁ ስኬል ማድረግ ትችላላችሁ። ከዛ በኋላ ፕሮፊት ታርጌታችሁ የሚሆነው ፈንድር ከሆናችሁ በኋላ 5% ኦፍ ዘ ካፒታል ይላል። ይሄም ማለት $5000 ማለት ነው። $5000 ስትደርሱ ፔአውታችሁ ሪኩዌስት ማድረግ ትችላላችሁ። ወንድማችንም እንግዲህ እንደዛ አድርጎ ነው ሪኩዌስት ያደረገው። ፕሩፉን ማየት የምትፈልጉ ከሆነ ቻናላችን ላይ ፖስት አድርገነው ነበረ። እንግዲህ ፈንዲክስ ይኸው የለቀኩት ኦገስት 13 ላይ ነበረ። ይኸው 100K ፈንድድ ፖስት አድርጌ ነበረ ባለፈው። ይኸው እሱ ሪኩዌስት ማድረጉን አሳውቆን ነበረ። እንደምትመለከቱት ይኸው 5000 ታርጌቱን ጨረሰ። አክቹሊ 2 ወር ከ3 ሳምንት ነው የፈጀበት ወንድማችን እዚህ ደረጃ ለመድረስ። ታርጌቱን ለመድረስ አክቹሊ ብዙ ጊዜ የሆነን ታይም ትሬድ አላረኩም ብሎ ነበረ። ፍሪደም አላችሁ። ኢንተርንሺፑን ካለፋችሁ በኋላ በፈለጋችሁት ሰዓት ትሬድ የማድረግ መብታላችሁ። ይሄው እንደምትመለከቱት ወደ ባይናንስ የገባለት ማረጋገጫ ልኮልናል። ያም ቻናላችን ላይ ፖስት አድርገናል። አንዳንድ ምክሮችን ማስተላልፎ ነበረ፣ አስቀምጦልናል። ይሄ ሁሉ ነገር ማለት ነው። አሁን እናንተም ይሄ እድል አላመለጣችሁም። ይሄንን እድል ተካፋይ መሆን ትችላላችሁ። እንዴት እንደምናደርግ እስከ መጨረሻው ማየት አለባችሁ። የመጨረሻውን ስቴፕ ከተሳሳታችሁ ፈንድድ መሆን አትችሉም። ቪዲዮውን ላይክ፣ ሰብስክራይብ፣ ሼር በማድረግ ጀምሩት። ወደ ቪዲዮ እንግባ። ቤዚካሊ እዚህ ጋር ሊንኩን አስቀምጥላችኋለሁ ቴሌግራም ቻናሌ ላይ። እዛ ላይ በመግባት ይሄንን ትጫኑና ወደ እንደዚህ አይነት ፔጅ ኦር ደግሞ ወደ ፕሌይ ስቶር ነው የሚወስዳችሁ። ፕሌይ ስቶር ኢንኬዝ ወስዷችሁ ፕሌይ ስቶር ላይ አልከፍት ኦር ደግሞ እናንተ ካንትሪ ሪጅን ላይ አይሰራም ካላችሁ ኢሜይል በመቀየር አሜሪካ ምናምን ቪፒኤንም ካበራችሁ ሌላ ካንትሪ አጥፉትና በኖርማሊ ሄዳችሁ ፈንዲክስ ብላችሁ ሰርች ስታደርጉ ፈንዲክስ ፕሮ ይሄኛው አፕሊኬሽን ዳውንሎድ ታደርጉታላችሁ ማለት ነው። ትንሽዬ ነች፣ 28 ሜጋባይት ነው የምትለው። እሷን ዳውንሎድ ታደርጋላችሁ። ከዛ በኋላ ካወረዳችሁ በኋላ ወደ አፕሊኬሽኑ እንገባለን። አፕሊኬሽኑ ላይ ስገቡ ኢንተርፌሱ ይሄንን ይመስላል። ስገቡ ኢሜል ነው የሚጠይቃችሁ። ኢሜል ታስገባላችሁ which is በጣም ቀላል። በኢሜል ሎጊን ማድረግ ትችላላችሁ። እሱን ሳይን ታረጋላችሁ። ከዛ በኋላ ኢንቪቴሽን ኮድ ይጠይቃችኋል። ኢንቪቴሽን ኮድ ቴሌግራም ቻናል ላይ ኦር ደግሞ እዚህ ቪዲዮ ኮሜንት ላይ አስቀምጥላችኋለሁ። ይሄኛውን ኢንቪቴሽን ኮድ ታስቀምጡለታላችሁ። ይሄን ኢንቪቴሽን ኮድ ታስገቡለታላችሁ። ከዛ በመቀጠል ፒን ይጠይቃችኋል። ፒን ሴት አድርጉ ይላችኋል። ፒናችሁን ሴት ታረጋላችሁ። 4 ዲጂት ቁጥር ሁለቴ ይጠይቃችኋል። እኔ ኦልሬዲ ስላስገባው እንደገና ማሳየት ስለማልችል ነው አካውንቱን። እንደዛ ታረጋላችሁ። ከዛ በኋላ ባዮሜትሪክስ አሻራ ከሆነ አሻራ፣ አይፎን ተጠቃሚ ከሆናችሁ ደግሞ ፌስ አይዲያችሁን ታስገባላችሁ። ከዛ በኋላ ቬሪፊኬሽን ነው የአይዲ እና ፌሻል ቬሪፊኬሽን አለ። እሱን ትጨርሳላችሁ። ሰምሰብ ላይ ኦልሬዲ ፋይላችሁን አስገብታችሁ የምታውቁ ከሆነ ደግሞ ነገሮች የተፋጠኑ ይሆኑላችኋል። እንዘን ቬሪፊኬሽናችሁን እዛው አንደር 2 ሚኒት የሚያልቅ ይሆናል። እሱን ስጨርሱ እንደዚህ አይነት ኢንተርፌስ ይመጣላችኋል ማለት ነው። ይሄንን ስናይ ምን እንደሚጠበቅብን ትንሽ ላስመልከታችሁ። እዚህ ላይ ስገቡ መጀመሪያ ፍሪ ኢንተርንሺፕ አለ። ይኸው እዚህ ጋር ዌብሳይታችሁ ላይ እንዳስቀመጡት ፓስ ፍሪ ኢንተርንሺፕ ጌት ፈንድድ earn as you trade ይላል። ምንድነው 100,000 ፈንድዳችሁን ታገኛላችሁ። ታርጌት ፕሮፊት ታርጌታችሁ $1000 ነው። እሷን በየሳምንቱ 250 በመስራት ድሮዳውን ሊሚት ምንም የለባችሁ። ይሄንን አስተውሉ። ይሄ በጣም ኮንሲስተንሲያችሁና ዲሲፕሊናችሁን በደንብ ቴስት የሚያደርግላችሁ፣ ቴስትም አድርጋችሁ ደግሞ ብር የሚያስገኝላችሁ እድል ነው። ካፒታል ለሌላችሁ ሰዎች ማለት ነው። ይሄንን ትሬድ ታረጋላችሁ፣ ፓስ ታረጋላችሁ። ከዛ በኋላ ፈንድድ ከሆናችሁ በኋላ ስኬሊንግ አለው። አሁን ይሄንን ታርጌት ሂት አርጋችሁ ዊዝድሮ ካረጋችሁ ከ100,000 ፈንድድ ወደ 200,000 ፈንድድ ነው የምታርጉት። ያንንም ሂት ስታረጉ ታርጌታችሁ 10,000 ይሆናል።
5% ሲሆን እሱንም ደግሞ ሂት ስታደርጉ ደግሞ እያደገ እስከ 10 ሚሊዮን ድረስ ሊደርስላችሁ ይችላል። ይሄ በጣም ትልቅ እድል ስለሆነ መጠቀም ግድ ይላል። ይሄ አሁንም እድሉ እንዳያመልጣችሁ። እዚህ ጋር ያሉትን ስቴፖች እንዳለ ታደርጋላችሁ። ከዛ በኋላ ስታርት ኢንተርንሺፕ ትላላችሁ። ይሄ አሁን ከጀመርኩት ይሄኛውን ሳምንት ስለሚቆጥርብኝ ይሄኛውን ሳምንት ደግሞ ትሬድ ለማድረግ እኔ አመቺ ስላልሆነ የሆነ ሲቹዌሽን ውስጥ ስላለው ስለማይመቸኝ ስታርት አልለውም። ቅዳሜና እሁድ ሴታፕ አድርገን እንጨርስና ይሄን ቪዲዮ አይታችሁ ሴታፕ አድርጋችሁ ትጨርሳላችሁ። ከዛ በኋላ ከሰኞ ጀምሮ አብረን ምን ጀምሮ ይሆናል ማለት ነው። ይህንን ይመስላል። ጥያቄ ካላችሁ ማንኛውም አይነት ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ ምን ግር ያላችሁ ነገር ካለ ኮሜንት ላይ አስቀምጡልኝ፣ ቪዲዮ ሰራበታለሁ። see you on next ቪዲዮ። ቴሌግራማችንን ጆይን ማድረግ እንዳይረሳ፣ ይሄን ቻናል ሰብስክራይብ ማድረግ እንዳይረሳ። እንደዚህ አይነት የሚሰሩ ፕሮፊት ማውጣት የምትችሉባቸው ነገሮች ምንጊዜም ፖስት ይደረጋሉ እዚህ ላይ ከዜሮ ተነስታችሁ ካፒታል ለሚያደርሱ። ይህንን ደግሞ ካፒታል ለሌለው ጓደኛችሁ ሼር አድርጉለት። በቀጣይ በሌላ ቪዲዮ እንገናኝ። see you on next video. Peace.